ልደብቅሽ? በቃ ቀሚስሽ ውስጥም ቢሆን ደብቂኝ በእናትሽ። እቺ ልጅ አናቷ ዞረባት እንዴ? ቆይ ከምንድን ነው የምደብቅሽ? ቹቻ ዙሪ በእናትሽ። ፊት ለፊት የሚመጣው ልጅ ይታይሻል? ውይ ይሄ የሆነ ዘንበል ያለ ዛፍ የሚመስል ሰውዬ ዛፍ ሆኖ ታየሽ አይደል እንዴ? ቤዛ ቅርንጫፍ የለውም እንጂ እኮ ዛፍ ነው እኮ የሚመስለው። ወይ ደግሞ ሲጀመር ለምን ሲባል ነው ከሱ የምትደበቂው አንቺ? በእናትሽ አምና ዘጠኞቹን ስቴዲ ግሩፕ ላይ ያገዛቸው እንደነበር ታውቂያለሽ አይደል? አዎ ያሬድ ሳይመጣ። በእናትሽ ቹቻ አታሽፊ። እሺ ቤዛ ቀጥይ። ከዛ በቃ እሱ የሚያስጠናው ሰው ሲፈልግ ወደ እኔ ጠቁሞት ነው መሰለኝ። ደግሞ ከሌላ ግቢ ተዘዋውሮ ነው የመጣው። እና ታዲያ አንቺ ከሌላ ግቢ ይዘዋወር ምን አገባሽ? በቃ ልጁ ጎበዝ ተማሪ ነገር ነው መሰለኝ። ካላስጠናሽኝ እያለ እየጨቀጨቀኝ ነው። ወይኔ ጉዴ! እኔ እኮ ረጅም ሰው ጅል ነው እንጂ የሚመስለኝ ምንም ጎበዝ ተማሪ አይመስለኝም እኮ። ያሬድም እኮ ረጅም ነው። እና ቤዚቲ ያሬዶስ ጅል አይደል እንዴ? ቹቻ አቤት ቤዚ። በቃ እሺ እሺ አይወልህ ሌላ ሰው ፈልግ። እሺ ቤዚቲ አታስጠናም። አዲስ ሰው የምትቀበዩ እንደዚህ ነው? ኤልያስ እባላለሁ። አይወልህ እኔ አዲስ ሰው መቀበልም ሆነ መተውቅ እችልበታለሁ። ግን እንታያትና ባይሆን ስምሽ ንገሪ። በዛ ላይ ደግሞ ድምጽሽ ደስ ይላል። ምን ትወዳለሽ ቹቹሻ? ቤዚቲ ምንድነው? ኤሊ ሊያስኮረመመኝ እየሞከረ ነው እንዴ? እኔ እውነታውን የተናገርኩት የሆነ ደስ የሚል ኢነርጂ አለሽ። ወይኔ ቀስቴ ድረስ ወይ ቤዛ ግን ወይኔ ቤዛ አንቺ ማታመጪብኝ ጉድ የለም። ይኸውልሽ አንቺ እንደጀመርሽው ራስ ጨርሽው። እሺ እንዴ ቹቹ እኔ ቀስቴን እዛ የአብስራን ቂጣዬ ብዬ አናቱ ላይ እወጣለሁ። እዚህ መጥቶ ይሄ ማብራት ኃይል የተከለው ፖል የሚመስል ሰውዬ ብሎ ሊያስኮረመኝ ሲያስጠላ። እንደዚህ ነሽ ጓደኛሽ?